ሰላም ጤና ይስጥልኝ እንደምን አላችሁ? የዛሬው የትምህርትና ከፍተኛ ተቋማት ዘገባችንን ይዘንላችሁ ቀርበናል። ላለፉት ከ7 ዓመታት በላይ የጎንደር ዩኒቨርሲቲ ፕሬዝዳንት ሲመሩ የቆዩት ዶክተር አስራት አጸደወይን አዲስ ምደባ ማግኘታቸውን ተከትሎ ለጎንደር ዩኒቨርሲቲ አዲስ ፕሬዝዳንት ተመድቦለታል። የሥራ ርክክቡም በዛሬው ዕለት በይፋ ተካሂዷል። አዲሱ ፕሬዝዳንት ማናቸው? የቀድሞ ፕሬዝዳንትስ ወዴት ተዛወሩ? ሙሉ ዝርዝር መረጃ በዛሬው ዘገባችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ ለሀገራችን ጥንታዊና ግዙፍ ተቋማት አንዱ ለሆነው ለጎንደር ዩኒቨርሲቲ አዲስ ፕሬዝዳንት ተመድቧል። ዶክተር የቻለ ከበደ ከሐምሌ 17 ቀን 2018 ዓ.ም ጀምሮ የጎንደር ዩኒቨርሲቲ ፕሬዝዳንት ሆነው መመደባቸው ታውቋል። ይህ የሹመት ውሳኔ በቀን 15/11/2018 ዓ.ም በትምህርት ሚኒስትር ፕሮፌሰር ብርሃኑ ነጉ በተፈረመ ይፋዊ የሹመት ደብዳቤ የተረጋገጠ ሲሆን ዶክተር የቻለ የተቋሙን በበላይነት እንዲመሩ ኃላፊነት ተሰጥቷቸዋል። አዲሱ ፕሬዝዳንት ዶክተር የቻለ ከበደ በዛሬው ዕለት የቀድሞ ኃላፊነት ለመረከብ ይፋዊ የሥራ ርክክብ አድርገዋል። በዚህ የሥራ ርክክብ ስነ ስርዓት ላይ የትምህርት ሚኒስቴር አስተዳደር መሰረተ ልማት ዋና ስራ አስፈጻሚ ዶክተር ሰለሞን አብርሃ በተገኙበት የተገኙ ሲሆን የሹመት አስፈላጊነትና የወደፊት የትኩረት አቅጣጫዎች አስመልክቶ ማብራሪያ ሰጥተዋል። በስነ ስርዓቱ ላይ እንደተገለጸው የጎንደር ዩኒቨርሲቲ በትምህርት ጥራት፣ በምርምር፣ በማህበረሰብ አገልግሎት እንዲሁም በተቋማዊ አስተዳደር ዘርፎች በርካታ አዎንታዊ ውጤቶች ሲያስመዘግብ ቆይቷል። አዲስ አመራርም እነዚህን የተመዘገቡ ስኬቶችን አጠናክሮ በማስቀጠል ተቋሙ ወደ ተሻለ የላቀ አፈጻጸም ለማሸጋገር ከዩኒቨርሲቲው ማህበረሰብ ጋር በትብብር መስራት እንደሚገባቸው አጽንኦት ሰጥተዋል። በሌላ በኩል ላለፉት 7 ዓመታት በላይ የጎንደር ዩኒቨርሲቲን በፕሬዝዳንትነት በግንባር ቀደምትነት ሲያገለግሉ የቆዩት ዶክተር አስራት አጸደወይን አዲስ ምደባ አግኝተዋል። ዶክተር አስራት በተቋሙ በነበራቸው የረጅም ጊዜ የአመራር ልምድና ያበረከቱን አስተዋጽኦ መነሻ በማድረግ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ ፕሬዝዳንት ሆነው መመደባቸው ታውቋል። ይህም ተቋሙ በምርምርና በቴክኖሎጂ ዘርፍ የያዘውን ሀገራዊ እቅድ ለማሳካት ትልቅ ሚና ይኖረዋል ተብሎ ይጠበቃል። እኛም ለሁለቱ አዲስ ተሿሚዎች ለዶክተር የቻለ ከበደና ለዶክተር አስራት አጸደወይን በተመደቡበት አዲስ የሥራ ኃላፊነት ስኬታማ የሥራ ዘመን እንዲሆንላቸው እየተመኘን ተከታታዮቻችን በአዲሱ ሹመትና ከፍተኛ የትምህርት ተቋማት እድገት ላይ ያላችሁን አስተያየት ከታች በኮሜንት መስጫው ላይ ጻፉልን። ወቅታዊና አዳዲስ ትምህርታዊ መረጃዎች፣ ዜናዎች እና ውይይቶች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መንካት አትርሱ። ስለተከታተላችሁ እናመሰግናለን። መልካም ጊዜ